ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። ማሻሻያ የተደረገበት የገቢ ግብር በድጋሚ ከፍተኛ ጥያቄ አስነሳም። የገንዘብ ሚኒስቴር ይፋ ያደረገው የገቢ ግብር አዋጅ በድጋሚ ከፍተኛ ተቃውሞ ቀርቦበታል። ከዚህ ቀደም የደሞዝ ገቢ ግብር የገንዘብ ሚኒስቴር ይፋ ሲያደርግ ከፍተኛ ተቃውሞ አስተናግዶ እንደነበረ ይታወሳል። ይህንን ቪዲዮ በመንግስት መስሪያ ቤትም ሆነ በግል ተቋማት ተቀጥረው የሚሰሩ ደሞዝተኞች እንዲሁም በንግዱ ዘርፍ የተሰማሩ ነጋዴዎችን ጨምሮ ሊመለከቱት ይገባል። መሰል ማህበራዊ ጉዳይ ላይ ያተኮሩ መረጃዎችን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ ብታደርጉ መረጃዎችን ስንለቅ በፍጥነት ለእናንተ ይደርሷቸዋል። እስከ መጨረሻው አብራችሁን ቆዩ። የገቢ ግብር ረቂቅ ደንብ ያካተታቸው ድንጋጌዎች ጥያቄ አስነሱም። በተሻሻለው የገቢ ግብር አዋጅ የተካተቱ አዳዲስ ድንጋጌዎችን ለማስፈጸም በተዘጋጀው ረቂቅ የገቢ ግብር ደንብ አማራጭ አነስተኛ ግብር መክፈል የሚኖርባቸውንና የሂሳብ መዝገብ መያዝ ያለባቸውን ግብር ከፋዮችን በሚመለከት ያካተታቸው ድንጋጌዎች ጥያቄ አስነስተዋል። ከግብር ነፃ መደረግ ያለበት ደሞዝ 2000 ብር መሆን የለበትም። በዚህ ወቅት 2000 ብር ደሞዝ የለም 14000 ብር 35%፣ ከፍተኛ ግብር የሚከፈልበት ደሞዝም እንዲሁ መሆን የለበትም፣ ከ14000 ብር ከፍ ማለት አለበት በሚል ከፍተኛ ክርክር ተደርጎ እንደነበር አይዘነጋም። በረቂቅ ደንቡ በተካተቱት ድንጋጌዎች ላይ ጥያቄ የተነሳው የገንዘብ ሚኒስቴር በገቢ ግብር ረቂቅ ደንብ ላይ ከታክስ ባለሙያዎች በተለያዩ ዘርፎች ከተሰማሩ የንግድ ማህበረሰብ አባላት ከህግ ባለሙያዎችና ከሚመለከታቸው አካላት ጋር ግብአት ለማሰባሰብ ውይይት ሲያካሂድ ነው። በርካታ ተሳታፊዎች በተገኙበት ውይይት ከ20 በላይ የሚሆኑ በንግድ ዘርፍ የተሰማሩ ተወካዮች ጥያቄዎቻቸው ለሚኒስትሩ ከፍተኛ የሥራ ኃላፊዎች አቅርበዋል። አብዛኞቹ ጥያቄዎች በአዋጁ የተደነገጉና ዝርዝር አፈጻጸማቸውን በሚመለከት በረቂቅ ደንቡ የተካተቱት አማራጭ አነስተኛ ግብርና ሂሳብ መዝገብ መያዝ ያለባቸው ግብር ከፋዮችን የሚመለከተው ይገኝበታል። ለውይይት መነሻ እንዲሆን ረቂቅ ደንቡን በሚመለከት ማብራሪያ የሰጡት የሚኒስትሩ የህግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ ከቤት ኪራይ የሚገኝ ገቢ የአቅርቦታቸው ታሪፍ በመንግስት የሚወሰነው ኤሌክትሪክ እና የውሃ አቅርቦት ስራ ላይ የተሰማሩ የመንግስት የልማት ድርጅቶችና ለ3 ዓመታት ያህል ብቻ ስታርታፖች ከአማራጭ አነስተኛ ግብር ነፃ እንደሆኑ አስረድተዋል። ሆኖም በርካታ የንግድ ዘርፎችን ወክለው የተገኙት የውይይቱ ተሳታፊዎች ከዚህ የግብር አይነት ነፃ ሊደረጉ እንደሚገባ የተናገሩ ሲሆን ከነዚህም መካከል ከኢትዮጵያ የዱቄትና የዱቄት ውጤቶች አምራቾች ማህበር የተሰማሩበት የሥራ ዘርፍ ዝቅተኛ ገቢ ካላቸው ማህበረሰቦች ጋር በቀጥታ የሚገናኝና መሰረታዊ ከሚባሉ ምርቶች ዋነኛ የሚባል መሆኑን የገለጹት ተሳታፊው ከዚህ ቀደም ዘርፉ በርካታ ማነቆዎች እንደነበሩበት ተናግረዋል። በመሆኑም ከዚህ ችግር ባልተላቀቀው ዘርፍ አነስተኛ ግብር ተግባራዊ ከተደረገ ይበልጥ ጉዳት የሚያስከትል መሆኑን አስረድተዋል። አሁን ባሉት ችግሮች በርካታ ፋብሪካዎች ከስራ እየወጡ ያሉበት ሁኔታ መኖሩን ከግምት ውስጥ በማስገባት አማራጭ አነስተኛ ግብር የሚጣልበት ከሆነ ዘርፉን የከፋ ችግር ላይ የሚጥል መሆኑን መረዳት ያስፈልጋል ብለዋል። አክሎም ለዱቄትና ለዳቦ ታሪፍ ቢወጣለትም አቅርቦቱን የሚገዛው ከገበያው ተወዳድሮ በመሆኑ ከፍተኛ ጉዳት የሚያመጣ መሆኑን መረዳት ይገባል ሲሉ ተናግረዋል። ረቂቅ ደንቡ ከገቢ ግብር ነፃ የሆኑ ገቢዎችን በሚመለከት ባሰፈረው ድንጋጌ መንግስት ለገበያ ከሚያቀርበው ቦንድና የግምጃ ቤት ሰነድ የሚገኝ ወለድ ወይም ትርፍ አንዱ ሲሆን ይህ የረቂቅ ደንቡ ክፍል ያካትታቸው የሚገባው ተጨማሪ ድንጋጌዎች መኖሩን ከሰነድ መዋዕለ-ንዋዮች ገበያ ተወክለው የተገኙ ተሳታፊዎች ገልጸዋል። የኮንስትራክሽን ዘርፍ ከሌላው የተለየ ባህሪ ነው ያለው ያሉት የኮንስትራክሽን ተወካዩ ደግሞ በዚህ ዓመት ብቻ የሚከፈሉ የግብር አይነቶች ላይ ጭማሪዎች እንደነበሩ ገልጸው አማራጭ አነስተኛ ግብር ሲጨመር ደግሞ ጫናውን ከፍተኛ እንደሚያደርገው የቤት ወይም የመሰረተ ልማት ዋጋን ከፍተኛ በማድረግ ተደራሽነቱን እንደሚያጠባው ገልጸዋል። ወደፊት ቤቶችን በዝቅተኛ ዋጋ እናቀርባለን፣ መሰረተ ልማት ተደራሽ እናደርጋለን ብለናል። እነዚህን ለማድረግ በምናወጣቸው ህጎች ሴክተሩ ጫና ውስጥ እንዳይወድቅ በቅርበት ተነጋግሮ መስራት ያስፈልጋል ብለዋል።
የዛሬ 15 ዓመት የነበሩ ኮንትራክተሮች ዛሬ የሉም ያሉት ተወካዩ የሀገር ውስጥ ተቋራጮችን ማበረታታት እንደሚገባ ሲያስረዱ ከዚህ ቀደም የትምህርት ሚኒስቴር አንድ ፕሮጀክት በሀገር ውስጥ ተቋራጭ ለማሰራት በ1.2 ቢሊዮን ብር ያወጣውን ጨረታ የውጭ ተቋራጭ ሲጠይቅ 4 ቢሊዮን ብር መጠየቁን በማሳያነት አስታውሰዋል። አንድ ተቋራጭ 100 ብር ፕሮጀክትን አትርፎ ለመስራት መክፈል ያለበትን የግብር አይነቶች ሁሉ ከፍሎና 10% ትርፍ ይዞ ቢያሰላው 140 ብር መውሰድ እንደሚኖርበት ይህም ሲታሰብ የቤትና የመሰረተ ልማት ዋጋን ከፍተኛ እንደሚያደርገውና ኢንቨስትመንትን እንደማያበረታታ ጠቁመዋል። በመሆኑም ይህን ዘርፍ በሚመለከት በተለየ መመልከት እንደሚገባም አሳስበዋል። በውይይቱ ተሳታፊዎች የቀረቡ ጥያቄዎችንና አስተያየቶችን ሚኒስትሩ በግብዓትነት እንደሚወስዳቸው የገለጹት በሚኒስትሩ ታክስ ጉዳዮች አማካሪ አቶ ዋሲሁን አባተ ሆኖም ለውይይት የቀረበው ረቂቅ ደንብ መሆኑን በአዋጁ በግልጽ የተደነገገን ጉዳይ ደንቡ ሊያሻሽል አይችልም ብለዋል። በመሆኑም አንዳንድ የተነሱ ሐሳቦች ይህንን ያላገናዘቡ መሆናቸውን ጠቁመው የአነስተኛ አማራጭ ግብርን በሚመለከት አዋጁ በግልጽ ያስቀመጠው ግብሩ የሚጣልበት የሽያጭ ገቢ መሆን እንደሚገባው መደንገጉንና በልዩነት የሚያያቸውንም አስፍሯል ብለዋል። በመሆኑም ደንቡ ይህን ማብራራት እንጂ ከአዋጁ ውጭ አማራጭ አነስተኛ ግብር ይህ ነው መሆን ያለበት በሚል መደንገግ እንደማይችል ጠቁመዋል። ነገር ግን ረቂቅ ደንቡ የተሻሻለው የገቢ ግብር አዋጅ ተግባራዊ ለማድረግ መዘጋጀቱን አስረድተዋል። አክለውም የገቢ ግብር አዋጅ ቁጥር 979/2008 ለማሻሻል የወጣውና ከሐምሌ 1 ቀን 2017 ዓ.ም ጀምሮ ተግባራዊ የተደረገው የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017ን ጨምሮ በደንቡ ላይ ሁሉን አቀፍ ማሻሻያ ለማድረግ እቅድ ተይዞ እየተሰራበት መሆኑን በመግለጽ እነዚህ ጥያቄዎች በዚህኛው ማሻሻያ ሊታዩ የሚችሉ መሆናቸውን ጠቅሰዋል። የሂሳብ መዝገብ የሚይዙና የማይዙ ዘርፎችን በሚመለከት ደንቡን የሚመለከተው የሚኒስትሮች ምክር ቤት የመወሰን ስልጣን እንደሌለው ሚኒስትሩ ሊያደርግ የሚችለው የሂሳብ መዝገብ አያያዙ ምቹ እንዲሆን የወጪ አያያዝ መመሪያና ሌሎች ዝርዝር ጉዳዮችን የሚይዝ መመሪያ በሚዘጋጅበት ጊዜ ማካተት መሆኑን ተናግረዋል። የሂሳብ መዝገብ እነዚህ ይይዛሉ እነዚያ አይዙም ብሎ ሕጉ አስቀምጧል። ከዚህ ውጪ ይሄኛው ዘርፍ የተለየ ስለሆነ የሂሳብ መዝገብ መያዝ የለበትም ልንል አንችልም ብለዋል። ዘርፉ የተለየ በመሆኑ ምክንያት የወጪ አያያዙ ማስረጃ የማይገኝለት በመሆኑ ምን አይነት ማስረጃ እንቀበል የሚሉትን ነው እያየን ያለነው ብለዋል። ከነዚህ በተጨማሪም በሌሎችም የገቢ ግብር ጉዳዮች ላይ ማሻሻያዎች እንደሚደረግ ይጠበቃል። አዋጁና ደንቡ ሁሉን አቀፍ ማሻሻያ ሊደረግባቸው ነው ተብለዋል። መረጃውን እየተከታተለን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ ብታደርጉ ቪዲዮ ስንለቅ በፍጥነት ወደ እናንተ ይደርሳል።